አሁን ብዙ ሰው የሚያስጨንቀው ምንድነው? ረመዳን እየደረሰ ነው እናሳ ላስቤዛው አሳምቡሳ ያኔ ቤት ዱቄት የለም፣ ጤፍ የለም፣ ዘይት የለም ወይሩም ዱንያዊው ነገር ይህ ቁሳዊ መብሉ መጠጡ ይህ ነው የሚያስጨንቀው። ቢላሂ አለይኩም ስንት ያስቀየምነው አለ፣ ስንት የበደልነው አለ፣ ስንት ገንዘቡን ይወሰድንበት አለ። ህይወታችን እንዴት ነው አልፈን እዚህ ደረጃ ላይ የደረስነው? ሐቂቃ የሰራነው እስከ ዛሬ የጾምነው ጾም አላህ ተቀብሎናል? ተንጠልጥሎ ነው ያለው? ምን እናውቃለን? ተውበት ማብዛት፣ ከአላህ መታረቅ። ነቢያችን አለይሂ ሰላም ማንሁ ማናቸው? እሳቸው ለቀድ ገፈርቱ ለከ ማ ተቀደመ ሚን ዘንቢከ ወማ ተአኸር፣ ያለፈውም የመጪው ወንጀል ምሬልሃለሁ፣ ወንጀል የለብህም፣ ያንተ መዝገብ ንጹህ ነው ከመባሉ ጋር እኔ በቀን እኮ እስከ 70 ጊዜ አላህን ማረኝ ይለዋለሁ፣ ወፊ ሪዋያ 100 ጊዜ ማረኝ ይለዋለሁ አላህን። ምህረት መተናነስ። ዛሬ እኔና እናንተ እኮ ካነሁ ጀነት በእጃችን ጀሃነም በእጃችን ነው። በቃ ጀነት እንደፈለገን ምንገባ፣ ጀሃነም ደግሞ አበዝጋው ካለን የሚዘጋ ተራ ነገር፣ ወንጀልን እንደቀላል የምናይ ሱብሃንአላህ። ኢዘን ተውበት፣ ወደ አላህ መጸጸት፣ ወደ አላህ መነደም ያስፈልጋል። ከየትኛውም ወንጀል